እዛም ቁፋሮ አድርገን አስረክበናል። እንዲሁም የሐረር ከተማ ጀጎል ሆስፒታል ወይ ጀጎላ ሆስፒታል ተብሎ የሚጠራው ሆስፒታል ውስጥ ቁፋሯችንን አድርገን እዛም ለማኔጅመንቱ የውሃ ጉድጓዱን አስረክበናል ማለት ነው። ኢማም አህመድ መስጊድ ላይ ያየነው በጣም ጥሩ ደስ የሚል ነገር ነው የታየው። ለምን በተለይ ያው ከተማችን በከፊል የውሃ እጥረት ያለባት መሆኑ ይታወቃል። ሆኖም ግን ያው ይሄ ማህበር መስጊዶችን ተደራሽ አድርጎ መስጊዶች በውሃ የውዱ ውሃ እንዳያጡና ሁሌም ሲመጡ ከማህበሩ ጋር ሁሌም ለመተባበር ፈቃደኛ ነን፣ ሁሌም ዝግጁ ነን ማለት ነው። ሁለተኛ ያው ይሄ በተለይ የጉድጓድ ውሃ ረሱላችን አለይሂ ሰላቱ ሰላም መሽሩዕ ያደረጉና ሰሃቦች የሰሩበት ስራና ትልቅ ሰደቃ ነው እና ማህበሩ ደግሞ ይሄንን ሰደቀቱል ጃሪያ ሲሰራ በዚህ ላይ የተሳተፉት ሁሉም ሰዎች ሰደቃቸው ቦታ መድረሱና ይሄ ነገር ደግሞ ሰደቀቱል ጃሪያ ሲሆን እስከ ይሄ ብዕር ወይንም የጉድጓድ ውሃው እስካለ ድረስ ሰዋባቸው ይሄዳል እና ትልቅ ስራ ማለት ነው። ቀጣይነት ስራ ከህልፈት በኋላም የሚቀጥልለት ስራ ስለሆነ በዚሁ መስጂድ እንደጀመራችሁት ሌሎችም መስጂዶች አሉ። እሱንም ያው እንድትቀጥሉበት እኛ ደግሞ የሚያስፈልገውን ማንኛውንም ድጋፍ እንደ መጅሊስ ከጎናችሁ ይሆን በርቱ እንላቸዋለን። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ቢስሚላህ። እኔ ስሜ አብዱናስር መሐመድ እባላለሁ። በኑር በጎ አድራጎት ድርጅት ውስጥ የዳንዲ 6 የእናቶችና የየቲሞችን ድጋፍ እና ክትትል የሚያደርግ ነኝ። ያው ኑር በጎ አድራጎት የተለያዩ ዓላማዎችን ይዞ እየሰራ ነው። እሱም በማህበረሰቡ ውስጥ ያሉትን ደካማ አረጋውያንና ወላጅ አልባ የሆኑትንም በተለያዩ ነገሮች በገንዘብም ድጋፍ ያደርጋል፣ በተለያዩ ቁሳቁስም ድጋፍ የሚያደርግበት ሁኔታ ነው ያለው። በዚህ ማህበር የሀገር በቀል ማህበር ነው። እዚህ ሐረር ከተማ ተወልደው ያደጉ ናቸው አብዛኞቻችን እና በዚህም አቅመ ደካማ የሆኑ ረጂ የሌላቸውን እናቶችና አረጋውያንን በተለያየ ዘርፍ ድጋፍ በማድረግ ይታወቃል። እሱም በ180 የሚሆኑ 30 ደግሞ የቲሞች ናቸው፣ 150 አረጋውያን ናቸው እና ያንን ድጋፉን እያሰፋ እየሄደ ያለ ማህበር ነው። በአሁኑ ጊዜ ይሄ 4ኛ ጉድጓዱ ነው። አንደኛው ባለፈውም በጆግላ እንደዛው የንጹህ መጠጥ ውሃ ቁፋሮ ስራዎችን ሰርቷል። እንደዛውም በማረሚያ ቤትም እንደዛው እዚህም እና ለማህበረሰቡ ንጹህ መጠጥ ውሃ እንደሚታወቀው ሐረር የውሃ ችግሮችም አለ ካለው ህዝብ ብዛትም። ስለዚህ ይህንንም መስራት አለብን በሚል
በጎ አድራጊ ከሀገር ውስጥም ከሌላ ቦታ ያሉትንም ድጋፎችን በማሰባሰብ ከህብረተሰቡ ጎን ለመቆም የተለያዩ ማህበራዊ ስራዎችን የሚሰራ ድርጅት ነው። አዎ ለመነሻው ምንድነው ሀረር እንደምታውቂው ካለው የሰው ቁጥርና ካለው የውሃ አቅርቦትም በጣም ትንሽ ነው። እንደምታዩ የተለያዩ የአየር ለውጥ ምክንያቶች ውሃ እጥረቶች አለ። ለህብረተሰቡ በቂ የሚገኝበት ሁኔታ የለም። ለዚህም በየአካባቢው ውሃ አለበት በሚባል አካባቢ ከውሃ ቢሮ ጋራም የመሬት ስር ከርሰ ምድር ውሃ ያለውን ጥናት እየተደረገ በተለያየ አካባቢዎች አሁን ገንደፌሮ ላይ የሀጂ ቱሬ የሰሩትን እሱን የማልማት ስራዎችም እየተሰራ ነው ያለው። ሌላ አካባቢም እንደዛው ሰዎቹ ያለበትን ችግር ጥናት አድርገው የውሃ ችግር ሲኖርባቸው ቅድሚያ ለሰው ልጅ ነው፣ ከዛ በኋላ ነው ለሌላ አገልግሎት የሚውለውና ቅድሚያ ለሰው ነው የምንሰጠው። ከዛ በኋላ ለመስጊዶችና ለሃይማኖት ተቋሞችም ሊሆን ይችላል። ግን ማንኛውም በሀረር ከተማ ክልል ውስጥ ያለውን ማህበረሰብ በሚችለው አቅም ተደራሽ ለማድረግ እየተሞከረ ነው ያለው። ይሄ ጉድጓድ በእርግጥ የተጀመረው 1 ዓመት በላይ ነው። መሬቱም ጥልቀት ያለው ስለሆነ ወደ 30 እስከ 40 የሚደርስ ሜትር ነው እንትን ያለው እና በትክክል በቁጥሩ ይሄን ያህል ባይባልም አሁን የሚቀሩት የማልማት ስራዎችም ይኖራል። በዛ በምናለቀው ማኒፌስቶ ላይ እያንዳንዱን ውሃ ጉድጓድ የወጣውን በበጎ አድራጎት የወጣውን የምንገልጽ ይሆናል። እሺ፣ አመሰግናለሁ። ስራ ድርሻዎትን ከዛም በኋላ ደግሞ ምን ያህል ችግር ነበረባችሁ? አሁንስ ምን ያህል ችግራችሁ ተቀረፈ? ብስሚላህ አልሐምዱሊላህ ሰላቱ ሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ስሜ ኢልያስ መሐመድ ኢብራሂም እባላለሁ። በዚሁ የኢማም አህመድ መስጊድ ሊቀመንበር ነኝ እና እንግዲህ ያው መስጊድ ሲባል ደግሞ ያው ከውሃ ጋር አይለያይም። 5 ወቅት ሰላት ውዱ ይፈልጋል፣ እንደዛ ሽንት ቤት ተጠቀሙ ውሃ ይፈልጋል። ስለዚህ ሀረር ውስጥ ያው ካለው የውሃ ችግር አንጻር ደግሞ ሲታይ ከኛ ፍጆታና ከውሃው በሳምንት ይሁን በ15 በወር አንዳንድ ያው ይቆያል፣ ምን ያህል ጊዜ አይታወቅም። ከዛ ሳርታይ በጣም የውሃ ችግር ነበረ። በቦቴ ነው ብዙ ጊዜ የምንጠቀመው የነበረው። ያው ቦቴ ደግሞ ሲባል ገንዘብ ነው። ለዛ ደግሞ ያው በጎ አድራጊዎች በሚሰጡት እንትን ነው እንጂ ያው መስጊዱ ምንም የራሱ ገቢ የለውም። ስለዚህ አልሐምዱሊላህ አሁን ደግሞ ያው ዛሬ ለዚህ ደርሰናል እና ይሄ ጉድጓድ ተቆፍሮ ቆይቷል። ለነገሩ 1-2 ዓመት አካባቢ ፈይቷል። አልሐምዱሊላህ ያው መጨረሻ ላይ ውጤት ተገኝቷል። ውሃው አገልግሎት መስጠት ጀምሯል። እንግዲህ ከኛ አልፈን አሁን እንግዲህ ያው በዙሪያችን ያለው ማህበረሰብም ችግር ሲኖር ለዛ ሁሉ እንሰጣለን ብለን ኢንሻአላህ ተዓላ እንትን ንያ ያደረግነው እንደምንሰጥም ደግሞ ያው እርግጠኞች ነን። በጣም ነው። እሺ፣ ከስምህ ትጀምርና ስራ ድርሻ ትነግረናለህ። በዛው ምንድን ነው ዛሬ የተሰራው እዚህ እስኪ ጠቅለል አድርገን? መልካም። ፈትሂ አብዱሰመድ እባላለሁኝ። የኑር በጎ አድራጎት ማህበር ፕሬዚዳንት ነኝ በአሁኑ ሰዓት። እንግዲህ አሁን የምንገኘው በኢማም አህመድ መስጊድ አሊያም ደግሞ በተለምዶ ሻሽገራጅ መስጊድ ተብሎ በሚጠራው መስጊድ ውስጥ ነው የምንገኘው። ኑር በጎ አድራጎት ማህበር ባለፈው 1 ዓመት ያህል በዚህ መስጊድ ውስጥ የውሃ ጉድጓድ ቁፋሮ ስራ ሲሰራ ቆይቷል። ትንሽ አካባቢው አስቸጋሪ ከመሆኑ አንጻር እንዲሁም ደግሞ ድንጋያማ የሆነ መሬት ከመሆኑ አንጻር ረዘም ያለ ጊዜ ወስዶብን ብዙ ቻሌንጆችም ገጥመውን ይህንን የውሃ ጉድጓድ ቆፍረን ጨርሰን ውሃውን እንግዲህ ለማስመረቅ ዛሬ በቅተናል ማለት ነው። የኑር በጎ አድራጎት ማህበር በርከት ያሉ ስራዎችን በክልላችን ውስጥ እየሰራ ይገኛል። አረጋውያንን በየወሩ በሳንቲም ድጋፍ የማይቋረጥ የሳንቲም ድጋፍ በማድረግ ለ150 አረጋውያን በአሁኑ ሰዓት ድጋፍ እያደረግን እንገኛለን። እንዲሁም ደግሞ አባት የሌላቸው ልጆችን የሚያሳድጉ እናቶች አሊያም ደግሞ የቲም ልጆች ተብለው የሚጠሩ ልጆችን የሚያሳድጉ እናቶች 30 እናቶች በስራችን ይዘን በየወሩ ለነሱም የማይቋረጥ ሳንቲም ድጋፍ እናደርጋለን። ከዛም አልፎ ተርፎ እንግዲህ የውሃ ጉድጓድ ቁፋሮ ስራዎችን በማህበራችን ስር እየሰራ እንገኛለን።
ባለፈው ከሁለት ወር በፊት በጀጉላ ሆስፒታል ክልላችን ፕሬዚዳንት አቶ ኦርዲን በድሪ በተገኙበት የውሃ ጉድጓድ ማስመረቃችን ይታወቃል። ከዛም በፊት በክልላችን ማረሚያ ቤት ውስጥ የውሃ ጉድጓድ ቁፋሮ አድርገን ለማረሚያ ቤቱ አስረክበናል። እንዲሁም ከዚህ ቀደም ብሎ በክልላችን 13 ቁጠባ ተብሎ በሚጠራው አካባቢ በሚገኝ መስጊድ ውስጥ የውሃ ጉድጓድ ቁፋሮአችንን አጠናቀን ለኮሚኒቲው አስረክበናል። በአሁኑ ሰዓት የአራተኛ የውሃ ጉድጓድ ቁፋሮአችንን በዚህ በኢማም አህመድ መስጊድ ውስጥ ቁፋሮውን አጠናቀን ለመረቃ አብቅተናል ማለት ነው። የበጎ አድራጎት ማህበራችን በአገር ውስጥና በውጭ የተለያዩ አባላቶች አሉን። ይህ በጎ አድራጎት ማህበር እነዚህን ድጋፎችና ከነዚህም ያለፉ ቋሚ ያልሆኑ በረመዳን ወር የማስፈጠር አሊያም ደግሞ የኢፍጣር ፕሮግራም ማዘጋጀት፣ አረፋ እንዲሁም ደግሞ የኢድ በዓል ሲደርስ ለተረጂዎች የአስቤዛ ድጋፎችን ማድረግ እንዲሁም ደግሞ የቲም የሚያሳድጉ እናቶች ሁሌ ከተረጂነት እንዲወጡ ሁሌ ተረጂ እንዳይሆኑና ከተረጂነት እንዲወጡ ለማድረግ ታስቦ ለነሱ የብድር አገልግሎትና ወደ ስራ እንዲገቡ ብድር ተሰጥቷቸው ወደ ስራ እንዲገቡ የማድረግ ስራዎችንና ሌሎችም በርከት ያሉ ስራዎችን በስራችን እየሰራ እንገኛለን። ይህ ስራ እንግዲህ በአግባቡ እንዲሰራ በጊዜው እንዲሰራ ሁሌም ይሄ ሳንቲም ሳይቋረጥ ለተረጂዎችም እንዲደርስ ያቀድነውና የጀመርናቸው ስራዎች ደግሞ በተገቢው እንዲያልቁ እንዲሆንልን የሚደረገው እንግዲህ ባሉት ሜምበሮቻችን አሊያም ደግሞ ከኛ ጋር በጋራ በሚሰሩ አባላቶቻችን ድጋፍ ለበጎ አድራጎት ማህበራችን በሚያደርጉም አባላቶቻችን ጭምር ስለሆነ ለእነሱም ምስጋናዬን እያቀረብኩኝ በቀጣይም ደግሞ በሌሎች አካባቢዎችም የውሃ ጉድጓድ ቁፋሮቻችንንም እያደረግን እንዲሁም ደግሞ ለአረጋውያን የምናደርገውን ድጋፍ ከዚህ ወር ከረመዳን ወር አንስተን የቁጥሩንም በብዛት እንደምንጨምር ተስፋ አደርጋለሁ። ይሄን ያለው እናመሰግናለን። ይህንን የድጋፍ ስራ ስትሰሩ በጎ አድራጎት ስራ ስትሰሩ ማለት ነው ከአባላት ብቻ በሚገኘው ተማምሰሩት ወይስ ሌላ ይደግፋሉ? መልካም። በአሁኑ ሰዓት እንግዲህ በአሁኑ ሰዓት በርከት ያሉ በንግዱ ማህበረሰብም የሚሳተፉ አሊያም ደግሞ ንግዱ ላይ የሚሳተፉ ብዙ አባላቶችም አሉን። የመንግስት መስሪያ ቤቶች ውስጥ የሚሰሩ በጣም በርከት ያሉ አባላቶች አሉን። እነዚህ አባላቶቻችን በየወሩ የአባልነት ክፍያ መዋጮም እያደረጉ በጎ አድራጎት ማህበሩ ስራውን እየሰራ እንዲቀጥል ለማድረግ የሚያስችል ገቢ የምናገኝበት መንገድ ነው። ከዛም በተረፈ ደግሞ በረመዳን ወር ፈንድራይዚንግ እናደርጋለን። ገቢ ማሰባሰቢያ ፕሮግራሞች አሉን። ከዘካት ጋር በተገናኘም የዘካት ገንዘብ የሙስሊሙ ማህበረሰብ የሚሰጠውንም ገንዘብ እንሰበስብና ለተገቢው ዓላማ እንዲውል እናደርጋለን። ከዛም በተረፈ በሰደቃ መልክም በገቢ ማሰባሰቢያዎች እናደርጋለን እና በሜምበርሺፕ በምናገኛቸው ክፍያዎችና በተለይ ደግሞ በረመዳን ወር በምናደርጋቸው የገንዘብ ማሰባሰቢያዎች ወጪዎቹ እንዲሸፈኑና እነዚህ እርዳታዎች ሳይቋረጡ እንዲቀጥሉ የምናደርግበት ሁኔታ ነው ያለው። ያው ደግሜ እንግዲህ ሜምበሮቻችንንም ድጋፍ ሰጪዎቻችንን በዚህ አጋጣሚ ላመሰግን እወዳለሁ። ሰላም አለይኩም። ያው ዛሬ እዚህ የተገኘንበት ምክንያት ኑር የሚባል በጎ አድራጎት ማህበር አለ። ይህ በጎ አድራጎት ማህበር በሀገር በቀል የሆነና ብዙ ሀረር ከተማ ውስጥ ባለ በአብዛኛው እንዲሁም ደግሞ የሚገኙ ሜምበሮቻችን አባሎቻችን የሚደገፍ ነው። ይህ በጎ አድራጎት ማህበር በርከት ያሉ ስራዎችን ይሰራል። ከነዚህ
ከዚህም አልፎ በርከት ያሉ ድጋፎችን በርከት ያሉ ስራዎችን ሐረር ከተማ ውስጥ እየሰራን እንገኛለን። በየወሩ እስከ 150 የሚጠጉ አረጋውያንን ቤት ለቤት እየዞርን በየወሩ የገንዘብ ድጋፍ እናደርጋለን። የቲሞችን ደግሞ የቲም የሚያሳድጉ እናቶችን ሳንቲም ወንበዴ 30 የሚሆኑ የቲሞችን ገንዘብ እንድግፋለን በየወሩ። ከዛም አልፎ ተርፎ ረመዳን ወር ላይ ባለፉት 4 ዓመታት ስናስፈጠር ቆይተናል። ወደ 12 የኢፍጣር ፕሮግራሞችን በወር ውስጥ በአንድ ወር ውስጥ ስናደርግ ቆይተናል። ሌሎችንም መከተል እንግዲህ ያው እንደዚህ አይነት ስራዎች የህብረተሰቡን በጣም የሚያረካል። በግል ፍላጎት የሚመጣ ሰው ያ አስቦ ሳይሆን እዚህ ጋር ያየነው ዛሬ በጣም የሚገርም ነገር ነው። ኑር በጎ አድራጎት ድርጅት ይሄ ብቻ አይደለም፣ ብዙ ነገሮችን ነው የነገረን። የሚያደርገው ድርጊቶች ቀጣይነት አለው። እኔ እንደ መጅሊስ ምንድነው የምለው አዲስ መዋቅር ይወጣል። የዘካትና የወፍ ኮሚሽን በፌዴራል ደረጃ ተቋቁሟል። ወረድ ብሎ በየክልሉ ስለሚቋቋም እንደዚህ አይነት ድርጅቶች በጣም የሚጠቅም ነው። እሱ ከሚያቸው ወደፊት ብዙ ነገር የሚሰሩበት ስለሆነ በጣም ጥሩ ስለሆነ በርቱ ነው የሚለው። ተስፋ አኺራ ስራ ስለሆነ አኺራ ስራ ላይ መበርታት ነው። ከሄድክ በኋላ የሚሄድልህ ሰደቀቱ ጃሪያ ነው። ዑስማን ቢን አፋን ድሮ የገዙት እስካሁን ያው አገልግሎት እየሰጠ ነው። መካ መስጊድ ብቻ ሳይሆን ህብረተሰቡም የሚጠቀምበት ነዋሪም የሚጠቀምበት ስለሆነ አሁን አወሊያ ትምህርት ቤት ላይ ወዛውሃን እና የወጣው ስቲል እየሰጠ ስለሆነ ኢንሻአላህ መጠበቅ ህብረተሰቡ አሁን እዚህ ሲጠቀም እንደራሱ ሆኖ እንዲጠቀም እንዲበላሽ ሳይሆን ያስፈልጋል። ግንዛቤ ማስጨበጫ ለአንድ ጊዜ ብቻ ሳይሆን ህብረተሰቡን ሲጠቀም በቦታው አጠቃቀሙ እንዴት እንደሆነ መስጠት። መስጂድ ላይ ያለው ሰዎች ሲጠቀሙ አንድ ሰው ብቻ ይፈልጋል፣ ብዙ ሰው አይፈልግም ይሄ ነገር። ለዚህ አንድ ሰው ኃላፊነት ያለው ቢሰጥ ረጅም ጊዜ እያገለገለ ይኖራልና ሁሉም እንደራሱ አድርጎ ነው መጨነቅ አለበት። በጎ አድራጎች ሰሩ ይሄዳሉ ሌላ ቦታ። እነሱ የሰሩትን ግን ከጠበቅናላቸው ለእነሱም አጅር ነው፣
ህብረተሰቡ ረጅም ጊዜ ስለሚጠቀምበት ህብረተሰቡን ግንዛቤ ማስጨበጫ ያስፈልጋል። አሁን ይሄ የተለፋበት ነው። በጣም 30 ምናምን ሜትር ላይ የወጣ ውሃ ማለት ብዙ ጉልበት የፈሰሰበት ብዙ ጊዜ የፈጀ ነው፣ ቅድም እንደሰማ ነው ማለት ነው። ስለዚህ ኢንሻአላህ መስጂዱ መጅሊሶች እናንተ ጋር 24 ሰዓት አሉ። የምትፈልጉት ነገር በሙሉ ከናንተ ጋር ይቆማሉ። ከፌደራልም ጭምር ከናንተ ጋር ነው ያለው። ከፌደራልም ጭምር ከናንተ ጋር የምትፈልጉበት ቦታ ላይ ከናንተ ጋር አለን። በርቱ። ባረከላሁ ፊኩም ጀዛኩሙላሁ ኸይር። ሰላም አለይኩም ወራህመቱላሂ الرحمن الرحيم بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم مع نور خير بلد مقادو فز بشكرنا شانا يا شازال دلاق دفلهم الله إخلاص استا الله يتقبل فز بشكرنا شانا يا شوزال دلاقاج فز ب إليزال دلاق أنت آخر لخنزال دلاق أنت دنيا وآخر لخنزال أنت لكن حد كتبها شازاخ يا شوزال دفون أيتاما اللي قالوا الله سبحانه وتعالى خير جزاء استيو أنا وكافل اليتيم هاتين في الجنة رسول عليه الصلاة والسلام جنتي حجير أوجب جديد درجة بين بوزال يتيم ملك أنت يلين يمتي ملك عليه زي قوت كتا أو قافات الشيخ لو كتا آيات وراجات برجارة شابين في جتي ساريكا هذا متى كمية ثانية متى أوقاف الشيخ لو كتا ما كل شيء أوقاف لازم الشيخ الحجام متقوت إلبا مكان زي كونكو زي كان كتا يكون كتا يحيث بوما يجي حتى يجي أوقافات دكانات كل يوم شاو كمية الجماعة يوصلوما أحد كمية الزوج يزلت على تبومي يتا أيتام زي هذا أيتام لبلا من الشجازانا دين بيليكو بدنتا روح زوم ملك أنت قام زوم مجتمع الشجازانا على إذا بجي أيتام زناوية ينسل إليتا لكن الناس والدايسنا وملك زنا تشكر أشياء ما يجي تعال نجفلم تكراشا أو كتوم يجي يتيم ذاته حزب يحس بوقتا يجليك وزال والجايين بيليكما أحد مدرسة الإسلام ثم لا وقت يبورد كتا يكون كتا كمتها تتعنما تبيات النوكت الساو كتب موسيقى وآخر الليل الله تبو شيء الدنيا وآخر بالله تبو شيء إنكم الزاجوا قابليس على الليل يشنا ومسنا وما حدوش لنا وبحق سبحانه بسم الله الحمد لله الصلاة والسلام على رسول الله صلى الله عليه وسلم نور የበጎ አድራጎት ማህበር በክልላችን በሐረሪ ክልል የተለያዩ በጎ አድራጎቶችን እየሰራ የሚገኝ ድርጅት ነው። አሁን ዘርፉን በማሳደግ እዚህ ጋር እንደምታዩት ጉድጓድ ውሃ በማስቆፈር ነው። ለመስጊዳችን ጉድጓድ አስቆፍሯል ለኢማም አህመድ መስጊድ። ኢማም አህመድ መስጊድ የዚህ ጉድጓድ ውሃ መቆፈር ለኢማም አህመድ መስጊድ የሰጋጆች ቁጥር እንዲበረክት አስተዋጽኦ ያደርጋል። ለምን ሻወር መጠቀም ይችላል፣ ሰው ውዶ ማድረግ መጠቀም ይችላል፣ ሽንት ቤት መጠቀም ይችላል። ውሃ ካለ ሁሉ ነገር አለና የመስጊዳችን ጀማዓ ቁጥር እንደሚበረክት ተስፋ እናደርጋለን። ይሄ የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ሱና ነው። ዑስማን ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ውሃ ተጠምተው ፊት ለፊት የይሁዲ ጉድጓድ ውሃ ጣፋጭ ውሃ ነበረች። ይሄ በይሩሃ ትባላለች። እቺን ውሃ እቺን ጉድጓድ የሚገዛልኝ ፈለሁል ጀና ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄን ውሃ የሚገዛልኝ ጀነት አለው ብለው ያንን ረዲየላሁ ዐንሁ ውሃ ገዝተው ለነብዩ ሰለላሁ ዐለይሂ ወሰለም አበርክተዋል። ስለዚህ ኑር በጎ አድራጎትና ደጋፊዎቿ የሰሩት የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች የሰሩትን ታላቅ ስራ ነውና ይህ ስራ ከዚህ መስጊድ ብቻ እንዳይቆም አካባቢያችንም መስጊዶች አሉ፣ ሌሎች መስጊዶች አሉ፣ መድረሳዎች አሉ። በዚህ ስራ ላይ እንድትቀጥሉበትና እኛም በኢማም አህመድ መስጊድ ስም በከፍተኛ ደረጃ እናንተና ደጋፊዎቻችሁንም እያመሰገን አላህ መልካም ስራችሁን በጀነት በአኺራ ይጻፍላችሁ ብለን እናመሰግናለን። መጅሊሶችንም የክልላችን መጅሊስ ዋና ኃላፊ እዚህ ያሉ እነሱም በዚህ ቦታ ስለተገኙ የፌዴራል መጅሊሱም ተወካይ ከዚህ ስለተገኙ በጣም ደስ ይለናል። እናመሰግናለን። ስላየናችሁ ደስ ብሎናል። ሰላም አለይኩም ወራህመቱላሂ ወበረካቱ።